ነገርኩ ሙሉ ቀን ካንተ ነው ምጡቅ የሆነ አስተያየት የምጠብቀው። ያው ሌሎቹም ተዋቸው፣ ያንተ ነው ዋና አስተያየት። በቃ ሬዲዮ ክፈትና ጠብቀኝ። አሁን ልገባ ነው። በቃ ደውልልሃለሁ። እሺ ሶሲ፣ ዛሬ የፍጻሜ ቀን ነው። ራሴን የማሳይበት ቀን ነው። ኤዲቲንጉ ጥሩ አለቀልሽ? ወይኔ በስንቱዬ፣ ምንድነው? ምን እንደተፈጠረ ብታውቅ። ትናንትና እህቴ ሽንኩርት ስትከትፍ አምልጧት ቢላ ወድቆ እግሯን አልቆረጣት መሰለህ? የእግር ጣቷን ደግሞ ክፋቱ እኮ የማርያም ጣቷን እና እሷን አሳክማለሁ ብዬ ከቤት ክሊኒክ ይዣት ልወጣ ስል ማንደፍሮ አላሯሯጠኝም። ማንደፍሮ ውሻ ነው፣ የጎረቤታችን ማንችሎት ውሻ። ቆይ እና ማንችሎትን ማንደፍሮን አመልጣለሁ ስል ሙዝ አንሸራቶ ጣለኝ። ከዚያ ወጥ ሽንኩርት ትከሻዬ ወለቀ። ታዲያ ምን እያልሽ ነው? አልገባኝም። እና ማልሃለው ትከሻዬን አስገጥማለሁ ብዬ ማማስካለ ጋር ሄድኩኝ። ማማስካለ በነገራችን ላይ በጣም ጎበዝ ወጌሻ ናቸው። አትሌቶቹ ምናምን ትከሻቸው ሲወልቅ እሳቸው ጋር ነው ሄደው የሚታከሙት። ያው የአትሌቶቹን ኢንተርቪው ሰምተህ የምታውቅ ከሆነ ስለሳቸው ያወራሉ አንዳንዴ ማለት ነው። ስለምንድን ነው የምታወሪው? አሁን ኤዲቲንጉን ጨረሽው ወይስ አልጨረሽው? ስለሱ እኮ ነው የምነግርህ። ምን አለ ብታስጨርሰኝ። ከዛም ማማስካለ ጋር ሄድኩልህና ትከሻዬን ወዲያው ነው ግጥም ያደረጉልኝ። እንደ ብሎ ነው የገጠምኩት። ወይ ትከሻዬን አሁንም እኮ እያመመኝ የመጣሁት ያው ስራው መሰራት ስላለበት ነው እንጂ። ከዛ ልሃለው ራይ ጠራንና በፍጥነት ተመለስን። በነገራችን ላይ በታክሲ መሄድ እንችል ነበር፣ ስራው መሰራት ስላለበት ነው እኮ። ብቻ ያመነ ቤት ገባሽና ያመመሽም ቢሆን ጨረሽው። ከዛ እኔና እህቴ ቤት ስንገባ ምን ትዝ ቢለን ጦር ነው። ፈጣሪሽ ምንድን ነው እየነገርሽ? እስኪ ምን አለበት ምን ትዝ አላችሁ ብትለኝ። የፕሮግራሙን ፋይል ታክሲ ውስጥ ጣልሽው? ይኸውልህ ቆይ ውሻው ሳባረሽ ነው የጣልሽው ወይስ ታክሲ ውስጥ ነው የጣልሽው? መጀመሪያ የፕሮግራም ፋይል ለምን ይዘሽ ትወጫለሽ? ኧረ እኔ ይዤ አልወጣሁም እንዴ፣ አልጣልኩትም። እና ቆይ አንተ ዝም ብለህ ምን ትዝ አላችሁ ብትለኝስ? እሺ ምን ትዝ አላችሁ? ይኸውልህ እኔና እህቴ እቤት ግብት ስንል የታመመችው እግሯን ሳትታከም ነው ለካ የገባ ነው። ዋናውን ነገር ስታርቅ ነው። ዋናው ነገር አሁን ኤዲቲንጉን ጨርሰሽዋል አልጨረስሽውም? ከዛ ክሊኒክ ሄድንና አሳከምኳት። እንደዚህ ትከሻዬን እያመመኝ ማለት ነው። እና በምን ጊዜ አግኝቼ ታዲያ ይርቴ መጥተሽ ነው? እንዴት ነው መጥቻ አልመስልም? አረ ይመስላል፣ በደንብ ይመስላል። ሰው ፈልጎኝ ነበር። ማንም አልፈለገሽም። ይርቴ እና ቀብር ጥሩ ነው ሙሉ? አሁን የቀብር ጥሩ አለው? አይ ማለቴ ሳምሪስ? እሺ ሳምሪ እዛኛው ክፍል ነች ከእንግዳ ጋር። እስቲ ስልክሽ ባትሪ ካለው ሬዲዮ ክፈችልኝ። ይርቴ አንቺ እኮ የልብ አውቃ ነሽ። አሁን ድብር ብሎኝ ምን ላዳምጥ እያልኩኝ ነበር። አዳምጠው አገኘ። በስዬ ዛሬ ካልሰማሁት ይገለኛል። በስንቱ ነው እንደምንሰማው? አዎ ምን ነው? ምንም በስንቱ ጥሩ ነው። በተለይ ለምን በስንቱ ሰላም ዘኔ፣ ሰላም እንደምን አለ? ሙሌ ሰላም አለ። የሚበላ ምሳ ምን ይምጣ? ለቅሶ ቤት ነፍስ ይባር በላው የማይከፈልበትም። ታዲያ የሚጠጣ ምን ይሆንልህ? ጠጣው፣ የነፍስ ይማር ጠጣው። ዋ እንዴ ተራራው የሞተው ለአንተ ነው። እስኪ ዘኔ ሬዲዮ ክፈታ፣ አንድ ማዳምጣት ፕሮግራም አለች። ሬዲዮ ዛሬ አልከፍት። ምን ነው? ሰፈር ሀዘን ላይ ነው። እዚህ ሰፈር ውስጥ ሰው ሞቶ ሬዲዮ ክፈት ትላለህ? ኖር እኮ መቼም ስለኖር ለአንተ አልነግርህም። ሙሉ ይገባኛል ዘኔ ይገባኛል፣ አውቀዋለሁ። እሱ መች ይጠፋኛል ብለህ ነው። ግን ይኸውልህ የኖር ህጉ ዘፈን ነው የሚከለክለው። እንደዚህ ቁም ነገራዊና ትምህርታዊ ፕሮግራሞች እኮ አይከለክልም። በዛ ላይ የበስንቱ ፕሮግራም እኮ ነው የሚተላለፈው። ጭራሽ በስንቱ
በፍጹም ኧረ ተው ዘኔ ተው ምን አለበት? እኔ እኮ ሬዲዮ እኮ አጥቼ እኮ አይደለም ዘኔ፣ ግን ሌላውም ሰው ህዝቡም ከኔ ጋር እንዲሰማ ብዬ እኮ ነው። ምን አለበት? በቃ ላይ እቺ ስልኬ ችግር አለባት ታውቃታለህ። ቦታ ትመርጣለች እንጂ እኔ እኮ አንተ ማስቸገር ፈልጌ አይደለም። ይኸውልህ አሁን ያት እሺ አትልም። አሁን እዛው እንደፍጠርጥር እንዴ አንድ ሲንግል ሳጠጣ እዚህ ሬዲዮ ክፈቱ ብለህ ተቀምጠው ላየህ ጀመራት አመሏ። ኧረ እባክህ ሰው አትረብሽ እባክህ። የቱ ጋር ይሆን የምትሰራው? ዘኔ ምን ይምጣል? እዚች ጋር አንድ ወንበር አስቸግርህ። ምንድን ነው የሚፈርሙት ወረቀት አለ እዛ አስቀምጫዋ። ስራ ላይ አይደለው እንዴ እያየሽኝ? ይሄው የሶስና ወረቀት ላይ ኧረ አፍጥኙ፣ ጊዜ የለም። ይሄው ስማው። ዛሬ ስፖንሰር ማስታወቂያ የለም እንዴ? የለም ምንም የለም። ምንም የለም። ኮንዶምስ የለም እና በባዶ ነው ዛሬ። እሺ ጊዜ የለም። አፍጥኙ። እስቲ ክፈችልኝ። ትንሽ ከፍ አድርጋ ትንሽ። ቆንጆ በዚህ ሰዓት ኧረ በእናትህ ዘኔ በእናትህ ክፈተው። በእናትህ ዘኔ እዛ ይሁን። እስቲ ከፍ ትንሽ ዝቅ አድርገዋ። ፈጠን አድርገዋ። ጊዜ የለንም እኮ። ይሄው ዝቅ አደረኩ። ሙሉ ዝጊልኝ፣ ሙሉ ዝጊልኝ አልኩሽ እኮ። በስንቱ ለፍቼ ነጭ ላቤን ጠብ አድርጌ ያቋቋምኩት ሬዲዮ ጣቢያ አልዘጋለህ በስንቴ። በመዳራት ልታዘጋብኝ ነው በስንቴ። በቀጥታ ስርጭት ድርያ የተፈጠረውን ነገር ማስረዳት እችላለሁ። ምን ነው የምታስረዳኝ በስንቴ? ነገሩ የተጀመረው ገና ትናንት ነው። ከትናንት ጀምሮ ነው አይደለም? ትናንት የሶስና እህት ሽንኩርት ስትከትፍ ቢላ ከእጇ ወደቀና እግሯ ላይ ወደቀና ጣቷ ተቆረጠ። ምንድን ነው የምትለው በስንቴ? የሶስና እህት ጣት እዚህ ምን ያደርጋል? ተው እንጂ በስንቴ። በስንቱ ነው የምታበሳጭኝ በስንቴ? ለምን አትረዳኝም? ምንድን ነው የምረዳህ? ቆይ በስንቴ በስንቱ ከፈለክ በስንቷም ይሁን ያለ ኮንዶም ማድረግህን ነው የምረዳ በስንቴ። እሱን እቤት ሂድና ለሚስትህ አስረዳ፣ ለእኔ አይደለም። ሄሎ ሂሩቴ። አዎ ባሰሚው ይሻላል። ልክ ነሽ። አዋርጄሻለሁ። አዎ አረባም። ልክ ነሽ። ከንቱ ነኝ። አዎ ትቢያ ነኝ። ይኸውልሽ ዛሬ የተፈጠረው ነገር። ሄሎ ሂሩቴ። ዘኔ ሰው የለም እንዴ ዛሬ? ሰው የለም ወይ? ለቅሶ ናቸው ሁሉም። ምን ሆነ ነው? ማነሽ? አልሚ እንደ ፊቱን አይቼው ስትያል ነበር። ያው ፊቱ አፈር መስሎሻል።
ያወጣ የጨረሰው እናንተም ጊዜ ገባችኋል ማሽቶ ነበር ተራራ አልሰማሁም ነበር። ሰው ተሰባሪ አለ ማለት ከቱ ታሞ ነበር። አስረዳ፣ የሆንከውን አስረዳ። ወገኖቼ መቼም የተፈጠረውን ነገር ሰምታችኋል። ዓለም ሰምቶኛል። ግን እንዳሰባችሁት አይደለም። ያው ይሄ የተፈጠረውን በየቤታችሁ እየመጣው አልነግር ነገር እንግዲህ የሆነው ምንድነው ኤዲተሬ የኔ ማለት የምታቀናብርልኝ ድምጹን የምታቀናብርልኝ እህቷ ሽንኩርት ስትከትፍ ቢላዋ መለጠና እግሯን ቆረጣት። እግሯን ጣቷን አውራ ትንሿን ጣቷን ቆረጣት። እሷን ይዛ ሆስፒታል ለመውሰድ ማን ደፍሮ ነው ማን ችሎት የሚባል ሰውዬ የሰውየው የማን ደፍሮ ይሁን የማን ችሎት ብቻ ከሁለት አንዳቸው ውሻ ናቸው እና እሱ ሲበር መጥቶ እሷን አስደነገጣት። ከሱ ልታመልጥ ስትል የሙዝ ልጣጭ አንስቶ ሰማዋ ያድርሶ ፍርጣት እና እሱን ልትታከም ስትሄድ እህቷን አሳከመች። ቤት ስደርስ ለካዋን ነው ራሷ አልታከመችም። እንደገና እሱን ይዛ ሄዳለች። ይሄንን እኮ የምትነግረኝ በጣም የጓጓውለት ፕሮግራም ነበርና አለማዘጋጀቷን ስሰማ በጣም አዘንኩ። ግን ወዲያው እንሰራለን አለች። ይገባች። ልክ ልንሰራ ተዘጋጅተን እያለው አንድ መነጽር ምታደርጋለች። ቅጭቅጭ አለች ሴት። በስንቱ ወረቀት አለ ደብዳቤ አለ። አታስቀምጪውም እንደ እሱ ጋር ስራ አልታይሽም እንደ ስራ ላይ አይደል? ሀሳቤን በሬዲዮ አስተላልፋለሁ ብዬ አስብ ነበር። ሬዲዮ ዛሬ ጉድ ሰራኝ። ታየኝ እኮ ሂሩቴን ለብቻዋ ሆና ሳስረዳት አስፈላጊነቱ ለአፍታ ታይቶኝ የማይታወቅ እንዲህ ያለ ማህበራዊ ህይወት የሰዎች